የበላውበት እንዴት ላይ ገብተሽ አታውቂም? አዎ ምርጥ ኦዲየንሶች አሉኝ በነገር ላይ እነሱ ቴንኪው ለማለት ነው። ኦኬ ኮንግራ ብያለሁ። ለማንኛውም በአንድ ቪዲዮ 20 ምናምን ስለገባሽ አመሰግናለሁ። አመሰግናለሁ። ምን ያህል የሚያኮራ ፋሚሊ እንዳለኝ ታውቃለህ? በቃ እነሱ ናቸው ለዚያ በቃኝ። እንደዛ ስትይ ግን እኛ ፋሚሊ የሌለን አስመሰልሽው። አልወጣኝም። አይ እሱ እንዳትረጋገም ነው እንግዲህ እንደተመቸ ተርጉሙ። ግን እነሱን ቴንኪው ለማለት ነው የመጣሁት። ይሁን የት ሆነሽ ነው? የት ሆናለሁ ከቤት ውጭ? የት ሆናለሁ ከቤት ውጭ? ቤትሽ ነሽ? እስኪ አሳይኝ፣ ቤቱን አሳይኝ። ፋሚሊ ጋር ነሽ? አዎ። ቤቱን ማየት እችላለሁ? ምን ያደርግልሃል? የኔን ቤት ብታየው ባታየው። ምናልባት አንድ ቀን እመጣበት ይሆናል። እኔ ቤት በቃ ስትመጣ ታየዋለህ። እንደዛ ከሆነ ምንድን ነው የለበሽው ደግሞ ከላይ? ጋውን ነብር አርደሽ ኮርን የለበሽው ነው? ነብቴ ትቀልዳለህ እንዴ? አይደለም ነብርን አንበሳ ገላለሁ። አንበሳውንማ ከገደልሽ ቆየ። ኧረ ተው። አየህ እሱን ራሱ ካመንክ በቃ ጥሩ ነገር ነው። ይሁን ቤትሽን ታሳይኛለሽ? ማን እንዳለ ማየት ትችላለሽ? በረንዳ? ኧረ ቤትሽን ነው ያልኩሽ። ሌላ ቀን ታየዋለህ። ምነው አላስተካከልሽም ቤቱ? እንዴ ሴት ቤት ሳይስተካከል ብሎ ያውቃል እንዴ? ታውቀኛለህ እኮ ፈራሽ ብዬ ነው። እንዴ አይነት ነገር አይመቸኝም። እንዴ አይነት ነገር አይመቸኝም። ኦኬ ይሁን። ግን ለምን እንደገባሽ ልትነግሪኝ ላይቭ የገባሁት ፋሚሊዎችን ቴንኪው ለማለት ነው። እኔም በጣም ነው የምወዳችሁ። እንደ ሀገር ነው የሚወዱኝ። አየህ እንደ ሀገር እንወድሻለን የሚል ኮሜንት አይቼ ነው። እኔም እኮ ከአንቺ በላይ የሚወደኝ ኦዲየንስ አለ። ይሄን ታውቂያለሽ? እናውቃለን። አውቃለሁ። ካላወቅሽ ነው በደንብ ልንገርሽ ብዬ ነው። አይ ባትነግረኝም አውቃለሁ። ካመንሽም ጥሩ ካመንሽም ጥሩ ነው። እሺ ደስ ለማመስገን ብቻ ነው የገባሽው? አዎ። እሺ ምስጋና ውስጥ ነው ያለው? ምስጋና ውስጥ ነው ያለው? እነሱ ብቻ ነው ፎሎ ካደረግከኝ ቴንኪው አመሰግናለሁ። የኔ ማርክ ፎሎ እኮ አድርጌሻለሁ። ልክ ቪዲዮውን እንደፖስት ላይክ አድርጌዋለሁ። አመሰግናለሁ። ስለዚህ ምስጋናው አንተንም ያካትታል። አይኔ ስላልኩሽ አንድ ጌም ተጫውቱ እያሉ ነው። እንዴት ነው ፋሚሊ ይችላል? ወይኔ ዛሬ እነሱን ቴንኪው ለማለት ነው የመጣሁት እና ገና ከመምጣቴ ደግሞ ጌም መጫወት አልፈልግም። ምን ነው ፈራሽ? ማነው ታውቀኝ ያለ ምን እንደማልፈራ ፋሚሊ ያለኝ እያልሽ እና ታዲያ ምን የመሳሰሉ ፋሚሊዎች አይ ስገራም ጠይቀህ አይ ምናምን ብለሽ ፈራሽ? ኖ አይ መጀመሪያ እየጠየቁኝ ስለነበረ ነው። ጌም ተጫዋች ምናምን እያሉ ነበርና ኖ እናንተን ለማመስገን ነው የመጣሁት እያልኳቸው ነው። ሲቀጥል ደግሞ ዛሬ ለመጀመሪያ ጊዜሽ ነው አይደል? ብቻሽን እሺ ለመጀመሪያሽ ነው አይደል? አዎ አንደኛ እንደዛ፣ ሁለተኛ ነገር ደግሞ ገና እኮ አንድ ቪዲዮ ፖስት ገና ከመግባት ላይ ወደ ጌም ምን አይ በዚህ ልክ የምትተማመኝባቸው ከሆነ ኖርማል ነው። ከፈራሽ ግን በግልጽ ማለት ነው። ኧረ የኔ አባት እንዴ አይደለም እኔን ሀገር የሚያኮራ ኦዲየንስ ነው ያለኝ። ምን ሆነ ነው? ምንም የሚያስፈራ ነገር የለም። እሺ ያው ላኩልሽ ተቀበይ።
እኔ ዛሬ አልቀበልም ማለት እኔ ቴንኪው ለማለት የመጣሁት እንዴ እየነገርኩህ አይደል እንዴ ሌላ ጊዜ እንጫወታለን እኮ ነው። ተቀበይ ያለሽ ችግር የለውም። መፍራት አይጠበቅብሽም። ነው እነሱን ቴንኪው ለማለት ነው የመጣሁት እና መልሽን በግልጽ አማርኛ ስትናገር አቤት አመሰግናለሁ። የራስሽ ነው ወይ? አይ የተወሰው ነው እኮ መቼም ከለር አይሆንሽም ብዬ ነው። በዚህ ከለር የራስሽ አይሆንም ብዬ ነው። ሰሚማ እኔ ጋር ያሉ ሪሶች የግድ መጫወት አለበት እያሉ ነው። እሺ ካልክ ይሁንልህ። እውነት ለመናገር የፈራው ነው እየመሰለ ያለውና እኔ ፈርቼ አይደለም እኮ ሰላም አልችልም። ምን የመሰለው እንዳለኝ ታውቃለህ። እሺ ነው አክሰፕት ተጀመረ እና እንግዲህ ያው እኔ ማፍራት ለመደፈን ያሉ ሂዱባት ኧረ እባክህ በዜሮ አባሩልኝ። ኧረ እባክህ አታውቃቸውም እንዴ? አውቀን እኛ ጊዜ ነው የምንሰጠው። ጊዜ እንሰጥሻለን። እንግዲህ በቃ እንደተለመደው ሁሌ እንዳኮራችሁ ማይማ ስዊት ፋሚሊዎቼ ልለምኝ ነው። ኧረ እባክህ ምነው ፈራ እንዴ? አይዞህ ያስፈራኝ ነገር አይዞህ እንደነገርኩህ አንበሳም ገለሻል አላልከኝም? ስሚኝ እኛ ጋር ሽንፈት ኖሮ እንደማያስፈልግልሽ እኔ ሽንፈትን አልወድም። ማነው ሽንፈትን የሚወደው? እኔ አንተ አስለቅሼ እንዳላስወጣሽ ነግሬሃለሁ። ፋሚሊዎች ነት እንዲማ ተማምኜባችሁ ታለሽ አይደለም ለኔ መጨረሻ ታይም ላይ ብዙ ጊዜ ማሸነፍ ነው እና ቢዘጋጁ ጥሩ ነው። እኔ ደግሞ መጨረሻ ምናምን አይደለም ተጀምሮ እስከሚያልቅ ነው ማሸነፈው። ልዩነቱ እዚህ ጋር ነው። ችግሩ እኮ አንዴ በስህተት ራሳችን ቤስት ኦፍ ስሪ ማለት እስከ ስሪ ድረስ ማለት ነው። እኔ አንድ ነው የተቀበልኩት፣ አልፈልግም። ያው መሸነፍ አለመሸነፍሽን እኮ ምንም ለማረጋገጥ ነው። ስለዚህ ይሁንልህ፣ ችግር የለውም። ለማንኛውም ቤስት ኦፍ ስሪ ነው። እሺ ጋይስ እንዳንሸነፍ ከቻላችሁ ቶሎ አባሩኝ። ታይሚንጉን ተጠቀሙት። እንግዲህ ፋሚሊዎቼ እኔ ሽንፈት አልወድም። ታውቃላችሁ፣ አይመቸኝም። በተለይ ጉረኛ ሰው አይመቸኝም። የተግባር ሰው እንደሆንኩኝ ጠንቅቀሽ ታውቂያለሽ። ኧረ ተው 100%። እስቲ እንግዲህ እናያለን። ይሁንልህ። ይኸውልሽ አስደንግጠውሽ ፌንት እንዳትሰሪ ወደኋላ በታሪክ የማይሆነውን እኮ እራስሽን ጠብቂ። ለማንኛውም እኔ ችግር የለብኝም። ይቅርታ እኔ ችግር የለብኝም። ስለምን ፌንት ማውራት ነው መስራት ነው የምታወራው እንዴ? አንተን አስርቼ እዚህ ጋር ዝርብ ያገር ያለ እንዳትል ውሃ እንኳን የሚያቀብል የለም እዚህ። ይቅርታ አጠገቤ ነው፣ ውሃ ያለው አጠገቤ ነው። ጋይስ ካፕታን እያደረጋችሁ ያው ፌንት ብትወርብዬ ለማንኛውም እሺ
ሰማኸኝ ፌንት ብታረግ ማለት ነው ውሃው ሮጦ ይመጣል ነው ወደ አንተ እውነት ፈርቼ ነው አትልም አመሰግናለሁ ቆንጆ